እንደተለመደም ያው የሚያስቅ ቪዲዮ ይዘንላችሁ መተናል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ለምን ፍቅር አይዘኝም የሚል ማለት ነው። እኔ ቆይ ለፍቅር የእንጀራ እናቱ ነኝ ወይስ የእንጀራ አባቱ ማይዘኝ እንዴ? ቆይ እኔ ምኑ ነኝ? እኔ ቤተሰቡ ነገር ነኝ። እኔማ እንጀራ እናቱ ወይ እንጀራ አባቱ ነኝ። ለምንድን ነው የማይዘኝ? እንዴ ንቀት መሆኑ ነው እንዴ? ሰው እየፈነፈነ ይዘኛል እኮ ማያዙን። ነገር ግን የሚይዘኝ ከሷ የተሻለ ሌላ ቆንጆ እስከማገኝ። በቃ ይሄ ደግሞ ፍቅር አይደለም መጋኛ ነው። እኔ ግልጹን እናገር፣ አፈቅራታለሁ ለተወሰኑ ሰዓት ከ24 ሰዓት በኋላ ሌላ ቆንጆ ካየው ልቤ ይኮበልላል። ይሄ መጋኛ ነው። የሰው እጅ ያለበት በነጩ ሻውሎብኛል። በቃ ሀለሌ እንዴ በቃ ዝም ብዬ እንደወጣጤ እዛም እዚህም። ይሄ ደግሞ በቃ እንጀራ አባቱ ነኝ ማለት ነው። አቤት አቤት አቤት! ሰላም ናችሁ አፍቃሪዎች? አቤት አቤት! የድሮ ጓደኛችሁንና የአሁኖቹን ጓደኞቻችሁን አንድ ላይ እንዲሆኑ በፍጹም አትፍቀዱላችሁ። እውነቴን ነው። የድሮ ጓደኛችሁ የድሮ ማንነታችሁን ይናገራል፣ የአሁኖቹ ደግሞ የአሁኑን ማንነታችሁን ይናገራሉ። ባጭሩ ሰዎች በቀላሉ የእናንተን ማንነት ሙሉ ለሙሉ ያውቃሉ ማለት ነው። እውነቴን ነው። ጓደኛሞች እንዲሆኑ በፍጹም አትፍቀዱላችሁ። ሲጀመር ጓደኛ ባትይዙስ ቢቀር ለየትኛው ኑሮ ቢቀር ከያዛችሁ ደግሞ ምናልባት የድሮውና የአሁኑ በየትኛውም አጋጣሚ እንዳታስተዋውቁ። አይደለም አስተዋውቃችሁ ራሳቸው እንዳይተዋወቁ መከራ ነው። እንዲህ ነበር እኮ ብሎ ያወራን የድሮው፣ ያሁኑ ደግሞ አሁን ትላንት እንደዚህ አይደለ የነበረው። ሁለቱ ሲደመር ሙሉ ለሙሉ አወቋችሁ ማለት ነው። ኪሳራ። ስለዚህ እንዳታቀራረቡ። የመዳም ቅመሞች ማሰብ የሚያቆሙት አንድ መናጢ ወንድ ወደ ህይወታቸው ሲገባ ነው። እውነቴን ነው። ከዛ በኋላ ጨጓራቸውም አይፈጭም፣ አይምሯቸውም በትክክል አያስብም፣ ቤተሰብም በውሉ አያወሩም። እውነቴን ነው። ማዲያት በማዲያት ነው የሚሆኑት። እጃቸው የቀራፎ ከወንድ ልጅ የባሰም በረሃ ከሚሰሩት የባሰ ቀርፈፍ ያለ ነው የሚሆን። ከዛ በኋላ ነው የምታብደው። ጤነኛ አይደለችም፣ ትከርባለች። ማሰቢያዋ በውሉ አይሰራም። ገንዘብ ትሰራለች፣ የት እንደሚሄድ አይታወቅም። መሄጃ አስፋልት እንደዚህ ጠርጋ የሆነ ቦታ እንዲሄድ አድርገዋለች። ይደርሳል ደመወዙ ተከታትሎ ይሄዳል። በቃ እብድ ነው የምትሆኑት። ወደ ህይወታችሁ ወድ መግባት የለበትም። ምንም ሊሰራላችሁ አይችልም። እውነቴን ነው። ምንም አይጠቅማችሁ ምንም። በቃ እድሜያችሁ ደርሶ ከሆነ አለቀ። በስነ ስርዓት ቤተሰብ ይሄዳን፣ የሆነ ሰው ይላካል፣ ይገባል እንጂ ገና ከ14 ዓመትሽ ስትላላጪ በ20 ዓመትሽ ወንድ የሚባል ትጣያለሽ፣ እስከ 40 ዓመትሽ ተገትረሽ ትቀያለሽ። አለቀ። እንዴት ነህ? ደህና። ያለህበት ሀገር ብሩ አሪፍ ነው አሉ። በስንት ነው የምትሰራው? ስንት ነው ደሞዝ? ምን አገባችሁ? በስንትስ ብሰራልኝ ምን አገባችሁ? ምን ጥልቅ አረጋችሁ? ለምን በሆድ ያልሰራም? ማን ጠያቂ አረጋችሁ? እኔ ተቸግሬ ሳለ ማላከል ገንዘብ የታገኘህ የት ብላችኋል? አላላችሁም። አሁን ያኔን ደሞዝ ማን ነው ጠያቂ ያረጋችሁ? ምን አገባችሁ? አገሩ ብሩ ጥሩ ይሁን ጥሩ አይሁን በቃ እሰራለሁ እበላለሁ። ሌላውን እኔ ይጭነቀኝ። ደርሶ ተቆርቋሪ ገንዘብ አጠራቅም። እሺ ከፈለክ ደግሞ በእኔ አስቀምጥ። ማን አንቺ አስቀማጭ ማረገው? አንተን አስቀማጭ ማረገው ማናችሁ? እውነቴን ነው። ዝም በሉ እና ቀልል እኮ እንዴት እንደነበር በቃ ዝም። ለምንድን ነው ንገሩኝ የምትሉት? እኔ በስንቱ ተናግሬ በሚዲያ ብናገር በዛ እኮ እየቀለድክ መስሎ ነው። እኔ እየቀለድኩ አይደለም። በዚህ የምናገረው ወሬ ብልት ለምታረጉ ሰዎች ሙሉ ነው። እኔ ጋር ስልክ ማውራት የምትፈልጉ ሰዎች አትደውሉ። ከደወላችሁ ደግሞ ከዚህ በኋላ ክፍያ ጀምረን ዝም ብሎ ማውራት የለም። እውነቴን ነው። ባለሁበት አገር ለ5 ደቂቃ በ5 ብር ማለት ባለሁበት አገር የትም አሜሪካም ልሁን ባለሁበት ስለሆነ ካርድ የምሞላው እኔ ደውዬ እንዳወራችሁ ከፈለጋችሁ ለ5 ደቂቃ 5 ብር ባለሁበት፣ ለ10 ደቂቃ 10 ብር። እናንተ ደውላችሁ ከፈለጋችሁ ደግሞ ግማሽ ማለት ነው። 10 ደቂቃ ካወራን የ5 ደቂቃውን እቀበላችኋለሁ። ካልሆነ አያዋጥ። በቲክቶክ እኮ ቀልድ መስሎን ነው ምናምን አይደለም። እኔ የምሬን ነው። እዚህ ጋር ስሜቴን ነው የምገልጽበት። ቀልድ የሚባል ነገር የለም። እኔ እንትን ነው ጣልቻችሁ ምናምን እኮ አይደለም። በጣም ነው የምወዳችሁ፣ ማንንም በጣም ነው የምወዳችሁ። ግን እኔ እየከረብኩ ነው። ስልክ ባወራሁ ቁጥር እየደነዘዝኩ ነው። ለድንዛዜ ቢያንስ ማከሚያ የሆነ ዘንድ ነው። በቀን 1 ሰዓት ባወራ ባለሁበት 60 ብር ማለት ነው። ያ ደግሞ ለኔ ይጠቅመኛል። ቢያንስ አይምሮን እንታከምበታለሁ እንጂ ዝም ብሎ ፍትሃዊ አይደለም፣ አያዋጣም። እና አይታችሁ ስጨርሱ ደግሞ ማለት ነው ሀሳብ አስተያየታችሁ በኮሜንት አስቀምጡልን። ለምን ፍቅር አይዘኝም? እኔ የእንጀራ እናቱ ነኝ የእንጀራ አባቱ ነኝ። ሰው ይፈለፍላል እያለ እውነት እኮ ነው። ግን ፍቅር ማይዘው ሰው አለ አይደለ? ግን ፍቅር የሚይዘው ሰው ማይዘው ስላችሁ እውነታውን ትክክለኛ ፍቅር የሚይዛቸው ሰዎች ምን አይነት ሰዎች ናቸው? ወይም ደግሞ ትክክለኛ ፍቅር ምን አይነት ነው?
እኔ ራሱ ማወቅ እፈልጋለሁ። ለምን ፍቅር ይዞኝ ስለማያውቅ ማለት ነው። አይዘኝም ወደፊትም ማለት ነው። ፍቅር አይዘኝም ስላችሁ ከህዝቤ ጋር ፍቅር አለኝ። ህዝቤን እወዳለሁ። በፍቅር ነው የምወደው፣ በፍቅር ነው ማየው። እወዳለሁ፣ አከብራለሁ። ግን ፍቅር የተለየ ፍቅር የሚባለው ያው ሳገባና ስወልድ ወይም ደግሞ ላገባው የፈለግኩት ወንድ ሳገኘው ምናልባት ፍቅር ከያዘኝ እንጂ እስካሁን እኔ ፍቅር ይዞኝ እየተመታሽ እንዳትሉኝና እና እውነቱ ነው አይደለ ይሄ ልጅ? እስኪ የእናንተም ደግሞ ሀሳብ አስተያየታችሁ በኮሜንት አስቀምጡ። እውነት ነው ወይስ ውሸት ነው? ፍቅር እኔ ፍቅር ለምን አይዘኝም? እኔ እንጀራ እናቱ ነኝ፣ እንጀራ አባቱ ነኝ፣ ምንድን ነኝ እኔ? ጠላቱ ነኝ ያለ እኮ ተማረዋል። በቃ በጣም ነው ተማሮ እያወራ ያለው። እና ፍቅር ለምንድን ነው የማይዘው? ፍቅር የሚይዛቸው ሰዎች ምን አይነት ናቸው? እና ልክ እንደሱ ማለት ነው። እና ሀሳብ አስተያየታችሁ በኮሜንት አስቀምጡልን። የኔ ውዶች እወዳችኋለሁ፣ አከብራችኋለሁ። ባይ ባይ ብለናል።